ራስ መኮንን ወልደ ሚካኤል ጉዲሳ ያው የኃይለ ሥላሴ አባት ናቸው። አድዋ ላይ አይታቸዋል ሐውልታቸው ማለት ነው። ከአድዋ ጀግኖች ውስጥ አንዱ ናቸው። በሳቸው ነው በኃይለ ሥላሴ ዘመን ይሄ ድልድይ የተሰየመው። የነበረው ይሄ ድልድይ ብቻ ነው። ይሄን ድልድይ አደስ ነው ባለበት ነው ያደስ ነው ባለበት አጠነካክረ ነው እነኚህ ሼዶች ከዚህ ጋር እንዲናበብልን ጨመርንበት ማለት ነው። ስለዚህ ይሄ አሁን መስታወቱ ልክ እንደ አድቬንቸር ሁሉም ሰው ደስ ይላል። በተለይ ወጣቱ ወደ ታች ወንዙን እያየ የበለጠ ሚዝናናበት እንዲሆን ታስቦ ቱሪስቶችም እንዲስባቸው ለማድረግ የተጨመረ ነው። የግላስ ድልድይ ነው። ያኛው ደግሞ የራኒንግ ትራክ ነው። ሶስተኛው ድልድይ እንደምታዩት የአድዋ ሎጎ ላው ላይ አድርገናል። ጋሻና ጦራችን በድልድዩ ላይ አለ። ወደ አድዋ ነው የሚወስደን ነው። አድዋ እዚህ ጋር ነው እንዳያችሁት ከዚህ ህንጻ ጀርባ ወደ አድዋ ነው የሚወስደን። በአድዋ ጀግና የተሰየመ ድልድይ ነው። ሁለተኛ ጉዞ ወደ አድዋ ነው የሚወስደን ጀግንነትን ነው የሚያሳየው የሚል ራሳችንን በደንብ እንዲ ፕሮሞት አድርገን ታሪካችንና ካልሸጥ ነው እኛ ካሳነስ ነው ያው ያንሳል ከቀበርነው ይቀበራል። በዛ ልክ ነው ፒያሳን ለህዝብ ነው ያልነው። አንድም ለኢንቨስትመንት ያዋልነው ቦታ የለንም። ይሄንን እንዴት ነው እየሰራን ያለነው? ምንድነው የሚሸፍነው? ምን አይነት መሰረተ ልማቶች ነው ያለው የሚለውን እናነሳለን። አጠቃላይ ይሄ አካባቢ ብቻ 20 ሄክታር ነው የሚሸፍነው። ያንን ሻንቲ ለመኖር አስቸጋሪ ሽታው የማይመች የሰው ልጅ ይኖርበታል ተብሎ የማይገመት አይነት አካባቢ የነበረ ነው። እሳት አደጋ በአንድ አመት ብቻ 17 ጊዜ የተፈጠረበት አካባቢ ገብተን ለማጥፋት ያቃተን በሰው ኃይል ነው። በርብርብ በሰው ኃይል በትንሽ ነገር የተነሳ በትንሹ መቆጣጠር ሲቻል ብዙ ዋጋ የከፈልንበት የነበረ አካባቢ ነው። ይሯል ወርቅ ቤቶቹ ተመልሰዋል። በዚህ ጋር ስታዩ ወርቅ ቤቶቹ ታድሰው ተመልሰዋል። ወደ ማዶ ወደ ፒያሳም ስንገባ በተመሳሳይ ሁኔታ የግራ ቀኙ ታድሰው ከዚህ በፊት የነበሩ አገልግሎቶች ተመልሰዋል። አሁን በዚህ ጋር የወንዞች ዳርቻ ከላይ የተጀመረው በኮሪደር አንድ ግን እዚህ ጋር አስቀድመን የጀመርነው ካሁኑ የወንዞች ዳርቻ ጋራ ተያይዞ እስከ ፒኮክ ድረስ የሚወርደው ነው የምናየው። እነ ዶሮ ማነቂያ እነ ሪባ ከንቱ ነውቤ በረሃ የሚባሉትን ቦታዎች በተለምዶ እንደዛ የሚጠሩትን ማለት ነው የአራዳ ሪዲቨሎፕመንት ኤሪያ ነው። እነ ወንድማማች ጋራ ወደ ኋላ ወደዛ ወደ ማዶ ትዩ ነው ኦልሞስት ይገጥማል። በዚህ ጋር ቀጥታ ከቤተ መንግስት ጋራ በጣም ቅርብ ሆኗል። በዚህ ጋር አንድ መንገድ ቀጥታ ባብሮት ቤተ መጻሕፍት ጋር አድርጎ የሚገጥም መንገድ ጥሩ ታድሷል፣ ሰፍቷልም። ፓርኮቹ ኦልሞስት አካል ነው የሚሆኑት። እዚህ አካባቢ ያሉትን ያደስናቸውን ቅርሶችም ለመጎብኘትም ከአካባቢው ጥንታዊነት ጋራ ለማየት የሚመጣው ቱሪስት አንድ ቀን አትሊስት አንድ ቀን እንዲይዘው ተደርጎ ነው ይሄ አካባቢ እየተሰራ ያለው። ይሄ ወደ ታች ጭምር G-2 አለው። ከላይ መጨረሻ ነው። ትልቅ የፓርኪንግ ኤሪያ ነው። ከላይ ፕላዛ ነው። አካባቢውን በአጠቃላይ ማየት የሚቻልበት ፕላዛ ነው። ፓርኪንግ በጣም ችግር አለ። at the same time የታክሲ ተርሚናል ነው ማለት ታክሲዎች መንገድ ላይ መጫን አይፈቀድም። እዚህ አካባቢ ውስጥ ነው። እዛ ቅድም ሚኒሊክ አደባባይ ጋር ያየነው ደግሞ ትልቅ የአውቶቡስ ተርሚናል እና መጠነኛ የታክሲ ተርሚናል ያለው ነው። ፓርኪንግ የለውም። እሱ ለተርሚናል ብቻ ነው። ወረድ ብለን ህንጻዎችን ስንመለከት ግራቀኙ ለወንዙና እዚህ ላለው መልሶ ማልማት ትልቅ ውበት ይሰጣሉ። አዲስ የተገነባ ህንጻ የለም አሁን ከምነግራችሁ ተርሚናሎች በስተቀር። ቅድም ከአድዋ አጠገብ እየተገነቡ ያሉት ሞሎችም ቢሆኑ ራቅ ያሉ ናቸው። እዚህ ለፒያሳ ቅርብ የሆኑት ህንጻዎች ግን ነባር ናቸው፣ ታደሱ። እዚህ ጋር የምታዩት ባሻወልዴ ኮንዶሚኒየም የሚባሉ ናቸው። እነሱን አይመስሉ። ማታ ስናያቸው በተለይ ውበት ነው ያላቸው። እዚህ ፒያሳ ላይ ከታደሱት የቤቶች ኮርፖሬሽን ቤቶች ጋር አንድ ላይ ስናናብብ በተለይ ወደዛ ጫፍ ካሉት ጋራ ማታ ላይ የተለየ ውበት የተለየ ገጽታ ነው የምንመለከተው ማለት ነው። ወንዙ በዚህ ያለ እንደገና ደግሞ ይሄ ሳይቱ ራሱ ወተርፎል አለው ማለት ነው። ከሩቅ ጀምረን በቪው የምንመለከተው የዚህ ሪዲቨሎፕመንት ኤሪያ ከነወንድማማችም የሚለየው ትልቅ ቪው ነው ያለው።
ቪው በዛኛው ሳይድም ብንሄድ በማዶ በኩል በዚህኛውም በኩል ብንሆን በጣም የሚገርሙ የከተማውን ቪዎች የምንመለከት ነው የሚሆነው። እዚህ ጋር ተመልከቱት። ፕላዛው ስር ሱቆች አሉ። ጊፍት ሾፕ የሚሸጥባቸው እነኚህ ወርቆች፣ የተለያየ ስጦታዎች የጎብኚዎች ሲመጡ በቀላሉ የሚገዟቸው እነኚህ ሾፖች መሬት ውስጥ ናቸው። ግማሾቻቸው አናታቸው ግሪን ነው፣ ግማሾቻቸው ደግሞ ፕላዛ ነው። ሰው የሚዝናናበት ቦታ ሆነው ተዘጋጅተዋል። ያኛው ልክ እንደ ወንድማማች ላይ እንዳየነው ወንድማማች ፓርክ ላይ ትልቅ የፓብሊክ ጋዘሪንግ ኤሪያ ነው። ሬስቶራንቶች አሉት። ኢንዶር ጌም አለ፣ አውትዶር ጌምም አለው ማለት ነው። ስለ ኮኔክቲቪቲ ብዙ ጊዜ ጠቅላይ ሚኒስትራችን ሲያነሱልን የምንሰራቸው ልማቶች በተለይ ኮሪደር ልማት ኮኔክት ማድረግ ሚና ሊኖራቸው ይገባል። ልማቶቻችን የተበጣጠሱ ሳይሆን የተናበቡ የተያያዙ እንዲሆኑ የማድረግ ነው። ይሄ ኦልሬዲ ከወንድማማች ጋራ ኮኔክት ሆኗል። ወንድማማችን ተመልከቱ። እዚህ ሆናችሁ የመጎብኘት ያክል ነው የምትመለከቱት ማለት ነው። ወንድማማች አንድንም ወንድማማች ከሳይንስ ሙዚየም ድረስ መመልከት እንችላለን። አዳዲስ የሰራናቸው ከተማው ላይ ኢንትሮዲዩስ ያደረግናቸው መሰረተ ልማቶች በተለይ የፓብሊክ መሰረተ ልማቶች ኮኔክትድ እየሆኑ መጥተዋል። የአፈር ጥበቃውን የወንዞች ዳርቻ ልማቱን ኦልሞስት እያዳረስነው ነው። ከዚህ በኋላ መሰረታዊ የሚባለው የአፈር ቆረጣው፣ የፍሳሽ ዳይቨርሽን፣ የሪቴኒንግ ዎል ተጠናቋል። ከዚህ በኋላ ያለው ስራ በጣም ቀላሉ ስራ ነው ያለው። ዋናውንና ከባድ የሆነውን ስራ አልፈነዋል። ከዚህ በኋላ ቢበዛ 2 ወር ነው የተስማማነው ለመጨረስ ማለት ነው። የራኒንግ ትራኩ እዚህ በመጀመሪያው ዙር ኮሪደር ልማት የጀመርነው ብቻ ነው 2.5 ይዘልቃል ወደ ላይ። ኢንተርናሽናል ውድድሮችን ልምምድ ለማድረግ ሁለተኛ ለማወዳደርም ጭምር መጥቀም እንዲችል 21 ኪሎ ሜትሩን መሸፈን በሚያስችል ደረጃ የምናለማው ነው። የመጀመሪያው ዙሩ ግን 2.5 ያልቃል። ይሄ በዚህ ጋር ወደዛ የሚያልፍ መንገድ አለ፣ አዲስ መንገድ ያልኳችሁ በጣይቱ ሆቴል አድርጎ ወደ ቸርቸር ጎዳና የሚገጥም መንገድ ነው። ይሄ ሪቴኒንግ ዎል ነው። እዛ ላይ አጠቃላይ ሪቴኒንግ ዎሉ ላይ የምንሰራቸው የአድዋን ውጣ ውረድ ጉዞ የጀግኖቻችንን ብቃት የሚያሳይ የአርት ስራ አለው እዚህ ሪቴኒንግ ዎሉ ላይ። እዚህ ጋር እየተገነባ ያለው ድልድይ ነው። በጣም ረጅም ድልድይ፣ ትልቅ የተሽከርካሪ ድልድይ እሱ ነው የሚሆነው። ሌሎቹ ከልቨርት ቦክሶች ናቸው ለሰውና ለራኒንግ ለሩጫው ብቻ የሚሆኑና ለወኮ የሚሆኑ። ከላይ የምታዩት እንደዚህ የሚያምረው በድንጋይ የተሰራው እንዲህ በአምቦ ድንጋይ ክላድ ስናደርገው የተለየ ውበት ነው ያመጣው።